ለምሳሌ በ2010 በሪፎርሙ ማግስት ኢትዮጵያ ውስጥ ሩዝ ነበር ፎገራ አካባቢ ይመረታል። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረትነው። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። በየዓመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረተው። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። $2.5 ቢሊዮን ኤክስፖርት አድርገናል። Caalmaan milkaa'eera idaarraa mindaatiin nu ceesisaa jira maraan martoo idaa hambisuu biyyarraa madaalli haqaatiin Itoophiyaa ijaarraa yoomuu badhaadhinni injifannoon waaraa. ስምንት 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ከዚህ በተጨማሪ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41%ቱ በሀገር ውስጥ ማምረት ተችሏል ማለት ነው። በሀገር ውስጥ ምርታማነት እያደገ በመምጣቱ $3 ቢሊዮን ገደማ ወጪ ለማስቀረት ተችሏል።